አንድ ሐሳብ በአእምሮ ውስጥ ተፈጥሮ እውነታው መለወጥ ሲጀምር መካከል ያለውን ያንን የተሰወረና እጅግ አጭር ቅጽበት አስተውለነው እናውቃለን። ይሄ እንቆቅልሽ የሆነ ጊዜ እውነታችን የሚቀረጽበት አስደናቂ መስኮት ነው። አንዳንዴ አንድን ነገር አጥብቀን ስናስብ ወዲያውኑ ይሳካል፣ ሌላ ጊዜ ደግሞ ዓመታት ቢፈጅም አይሆንም። ታዲያ ለምን? ዛሬ ከኳንተም ፊዚክስ አንስቶ እስከ ሰው ልጅ ስነ ህይወት ወይም ባዮሎጂ ድረስ ያለውን አስደናቂ ጉዞ አብረን እንቃኛለን። ወደዚህ ማብራሪያ እንኳን በደህና መጣችሁ። እሺ፣ አሁን ወደ ዋናው ጉዳያችን በቀጥታ እንግባ። የዛሬው ዓላማችን በአእምሮና በአካል መካከል ያለውን አስደናቂ ግንኙነት በምስጢራዊ እምነቶች ሳይሆን በትክክል ሊለካ በሚችል ሳይንስ ማብራራት ነው። ከውስጣችን የሚመነጨው ሐሳብ፣ ስሜትና ፍላጎት እንዴት አካላዊውን ዓለም እንደሚለውጠው በተጨባጭ ማስረጃዎች እናያለን። ዝግጁ ናችሁ? እንቀጥል። ክፍል 1 የኳንተም ታዛቢነት ተጽዕኖ። በመጀመሪያ እጅግ በጣም አነስተኛ ወደ ሆነው የዓለማችን ክፍል ማለትም ወደ ማይክሮ ደረጃ እንውረድ። የኮፐንሄገን ትርጓሜ የሚባል በጣም አስገራሚ ሐሳብ አለ። ይህንን በቀላሉ ለመረዳት አየር ላይ እየተሽከረከረ ያለን ሳንቲም እናስብ። ሳንቲሙ አየር ላይ ያለ ሰው ወይም ጎፈር አይደለም አይደል? ይልቁንም መሬት ላይ ወድቆ በእጃችን እስክናየው ድረስ በትክክል ሁለቱም በአንድ ጊዜ ነው ማለት ይቻላል። በኳንተም ዓለምም ነገሮች ልክ እንደዚህ ናቸው። የሚለኩበት ቅጽበት ድረስ በተለያዩ ሁኔታዎች ውስጥ በአንድ ላይ ይገኛሉ። ታዲያ ዋናው ቁም ነገር እዚህ ላይ ነው። በሙከራ ጊዜ አንድን ቅንጣት ወይም ፓርቲክል ለመከታተል መለኪያ መሳሪያ ስናስቀመጥ ቅንጣቱ ወዲያውኑ ባህሪውን ይቀይራል። ማንም ሳይከታተለው ልክ እንደ ማዕበል ወይም ዌቭ ሲንቀሳቀስ የነበረው ነገር መታዘብ ሲጀምር ወደ አንድ የተወሰነ ነጥብ ይለወጣል። ልክ ያየነው እንደሆነ የሚያውቅ ይመስላል። ይህ ደግሞ አንድ ከባድ ጥያቄ ያስነሳል። መታዘብ ወይም መመልከት ማለት በትክክል ምንድን ነው? ካሜራ ነው ወይስ የሰው ልጅ ንቃተ ህሊና? ታላቁ ሳይንቲስት አልበርት አይንሽታይን ይህን ሐሳብ እጅግ ይጠላው ነበር። እንዲያውም የርቀት ላይ አሰቃቂ ድርጊት ብሎ ነበር የጠራው። ሁለት የተሳሰሩ ወይም ኤንታንግልድ የሆኑ ቅንጣቶች በመካከላቸው ያለው ርቀት ምንም ያህል የራቀ ቢሆንም አንዱ ሲነካ ሌላኛው በቅጽበት ምላሽ መስጠቱ ፈጽሞ አላሳመነውም ነበር። ነገር ግን አስቡት፣ በ2022 የተሰጠው የኖቤል ሽልማት ይህንኑ ነገር አረጋግጧል። ቅንጣቶቹ የቱንም ያህል ርቀት ቢኖራቸውም አንዱ ሲለወጥ ሌላኛው ያለምንም መዘግየት በቅጽበት እንደሚቀየር በተጨባጭ ታይቷል። እጅግ አስገራሚ አይደለም? ክፍል 2 የሰውን አእምሮ ዳግም ማዋቀር። አሁን ደግሞ ከኑስ አቶሚክ ፊዚክስ እና ከቅንጣቶች ዓለም ወጥተን ወደ ሰውነታችን ባዮሎጂያዊ ደረጃ እንሸጋገር። ቀጣይነት ያለው የአእምሮ ትኩረት የአእምሮን አካላዊ መዋቅር እንደሚቀይረው ጠንካራ የኒውሮፕላስቲሲቲ መረጃዎች ያሳያሉ። ለምሳሌ የኤፍኤምአርአይ ቅኝቶችን ብንወስድ ቫዮሊን ሲጫወቱ ማሰብ ብቻ እውነተኛ የሞተር ክፍሎችን በአእምሮ ውስጥ ያነቃቃል። አዘውትሮ ሜዲቴሽን የሚያደርጉ ሰዎች ደግሞ የቅድመ ግንባር ኮርቴክስ እና አንቴሪየር ኢንሱላ እፍጋታቸው በእጅጉ ይጨምራል። ሌላው ቀርቶ የለንደን ታክሲ ሹፌሮች በሺዎች የሚቆጠሩ መንገዶችን ሲያጠኑ ማስታወሻ ክፍላቸው በአካላዊ መጠን ያድጋል። የሰው አእምሮ ከተወለደ በኋላ ሊለወጥ ማይቻል ነው የሚባለው አፈተ ታሪክ በዚህ ሙሉ በሙሉ ይፈርሳል ማለት ነው። ማሰብ ብቻውን አንጎልን ያሳድገዋል። ይህን ሂደት በሚገባ የሚያሳየው ማይሊኔሽን የተባለው ባዮሎጂያዊ ሂደት ነው። እስቲ ይህን በጫካ ውስጥ ካለ መንገድ ጋር እናነጻጽረው። በመጀመሪያ ማንም ያልሄደበት ደካማ ዱካኖ በተደጋጋሚ ሲመላለሱበት ግልጽ መንገድ ይሆናል። በመጨረሻም ሰፊ የተነጠፈ አውራ ጎዳና ይሆናል። በአእምሯችንም ውስጥ ተደጋጋሚ የነርቭ ምልልሶች ሲኖሩ ለተወሰኑ ስሜቶች የተመቻቸ እና ፈጣን የሆነ ባዮሎጂያዊ አውራ ጎዳና ይገነባል። ዘወትር ጭንቀት የምናስብ ከሆነ የጭንቀትን መንገድ እናስፋለን። በተቃራኒው ደስታን የምናስብ ከሆነ ደግሞ የደስታን መንገድ እንገነባለን ማለት ነው። ክፍል 3 የልብ ኤሌክትሮማግኔቲክ መስክ። ከአእምሮ ወደ ታች ወረድ ስንል ሌላ እጅግ አስገራሚ አካል እናገኛለን። ልብን ብዙ ጊዜ ደምን የሚረጭ ሜካኒካል ፓምፕ ብቻ አድርገን ነው የምናስበው አይደል? ነገር ግን ይህን ቁጥር ስሙት። የልብ ማግኔቲክ መስክ ከአእምሮ በ5000 እጥፍ ይበልጣል። 5000 እጥፍ።
ይህ በሳይንሳዊ መለኪያዎች የተረጋገጠ ሲሆን የልብ ማግኔቲክ መስክ ከሰውነታችን ውጭ እስከ 3 ሜትር በርቀት ድረስ ይዘረጋል። ይህ ማለት እያንዳንዳችን የሚራመዱና ስሜትን የሚያስተላልፉ ኃይለኛ አንቴናዎች ነን ማለት ነው። ታዲያ የውስጥ ስሜታችን የልብን የኤሌክትሮማግኔቲክ ንድፍ እንዴት እንደሚወስነው እንመልከት። ጭንቀት፣ ፍርሃትና ቁጣ በልብ ውስጥ የተዘበራረቀና የተረበሸ የኃይል መስክ ሲፈጥሩ፣ እንደ ፍቅርና ምስጋና ያሉ ስሜቶች ደግሞ የተቀናጀ ለስላሳና የተረጋጋ መስክ ይፈጥራሉ። ይበልጥ የሚያስገርመው ደግሞ ይህ የተቀናጀ መስክ በአካባቢያችን ካሉ ሰዎች፣ ሕፃናት እና እጽዋት ጋር ሳይቀር በአካላዊ ሁኔታ ሊመሳሰልና ሊገናኝ ይችላል። አንዳንዴ የአንድ ሰው መገኘት ብቻ የሚያረጋጋን ለዚህ ነው። ክፍል 4 የእምነት ባዮሎጂ። አሁን ደግሞ ትረካችንን ወደ አስደናቂው የባዮኬሚካላዊ ኃይል እንቀይር። የሰዎች አእምሯዊ መጠበቅ ወይም እምነት በሰውነት ላይ ምን ያህል ኃይል እንዳለው በተለያዩ የሕክምና ሙከራዎች ተረጋግጧል። እምነት በሰው አካል ውስጥ ተኝቶ ያሉትን የፈውስ ስርዓቶች የሚያነቃቃ ልክ እንደ የይለፍ ቃል ወይም ፓስወርድ ሆኖ ያገለግላል። አስቡት፣ የውሸት ቀዶ ጥገና የተደረገላቸው ሰዎች ልክ እውነተኛ ቀዶ ጥገና እንደተደረገላቸው ፈውስ አግኝተዋል። ምንም መድኃኒትነት የሌለው የስኳርን ቅብል የዋጡ የፓርኪንሰን ህመመኞች አእምሯቸው እውነተኛ ዶፓሚን አምርቷል። እንዲሁም ከቀዶ ጥገና በኋላ የጨው ውሃ ብቻ የተሰጣቸው ታካሚዎች አካላቸው ተፈጥሯዊ የህመም ማስታገሻ የሆኑ ኢንዶርፊኖችን አምርቷል። አጥብቆ ማመን ብቻ አካልን ራሱን እንዲፈወስ ያደርገዋል። ግን የዚህ ደግሞ ተቃራኒ የሆነ ጨለማ ጎን አለ። እርሱም ኖሴቦ ይባላል። አንድ ሰው ተረግሜያለሁ ብሎ አጥብቆ በማመኑ ብቻ የሰውነቱ አካላት መስራት ያቆሙበት እና ለሞት የተቃረበበት እውነተኛ ታሪክ አለ። ሐኪሙ ውሸት ፈጥሮ እርግማኑ እንደተነሳለት ሲነግረው ግን ሰውየው ወዲያውኑ ዳነ። የሚያሳየው ምንድን ነው? አእምሮ ልክ የፈውስ ፕሮግራምን እንደሚያስነሳው ሁሉ ራስን የማጥፋት ፕሮግራምንም በተመሳሳይ ፍጥነት ሊያንቀሳቀስ እንደሚችል ነው። ክፍል 5 ትይዩ እውነታዎችን ማሰስ። አሁን ደግሞ ወደ ትልቁ ምስል ማለትም ወደ ማክሮ ደረጃ እንውጣ። የሰው ልጅ ባዮሎጂ ከጊዜና ከእድሎች ጋር እንዴት እንደሚገናኝ ስንቃኝ ጊዜን የምንረዳበትን መንገድ ሙሉ በሙሉ የሚፈታተን ነገር እናገኛለን። የዲን ራደን ጥናቶች እና የጆን ዊለርን ሙከራ ስናጣማራቸው ጊዜ ሁልጊዜም ካለፈው ወደ ወደፊቱ ብቻ የሚጓዝ አለመሆኑን እንረዳለን። ጥናቶች እንደሚያሳዩት አንድ ስሜት ቀስቃሽ ምስል በኮምፒውተሩ ላይ ከመታየቱ 5 ሰከንድ በፊት የሰው አካል ቀድሞ ምላሽ ይሰጣል። የልብ ምት ይጨምራል፣ ላብ ይመጣል። ይህንም ማለት አካላችን ገና ያልተፈጠረን ወደፊት የሚመጣን ክስተት ቀድሞ ሊያውቅ ይችላል። የወደፊቱ ጊዜ ያለፈውን ሊነካ ይችላል ማለት ነው። ማመን ይከብዳል አይደል? ኳንተም ሜካኒክስ የሚሰራው እጅግ በጣም ቀዝቃዛ እና በተገለሉ ቤተ ሙከራዎች ውስጥ ብቻ ነው የሚለውን አሮጌ አስተሳሰብ እነዚህ የኳንተም ባዮሎጂ ግኝቶች ሙሉ በሙሉ ያፈራርሱታል። እጽዋት ብርሃንን ወደ ምግብነት ሲቀይሩ እና አዋፍም አህጉራትን ሲያቋርጡ ይህንን የኳንተም ሕግ በዕለት ተዕለት ሕይወታቸው ይጠቀሙበታል። ተፈጥሮ በሞቃትና ምስቅልቅል አካባቢዎች ውስጥም የኳንተም ኃይልን ትጠቀማለች። ይሄ አስደናቂ የተፈጥሮ ምስጢር ነው። እስቲ እነዚህን ሁለት ታላላቅ ንድፈ ሐሳቦች እናነጻጽር። የኮፔንሃገን ትርጓሜ መታዘብ ሁሉንም ዕድሎች ወደ አንድ እውነታ ያጣባዋል ሲል፣ አዲሱ የሂው ኤቨሬት የብዙ ዓለማት ትርጓሜ ደግሞ የምናደርገው የእያንዳንዱን ውሳኔ እውነታውን ወደ ተለያዩ ቅርንጫፎች ይከፍለዋል ይላል። ይህ ማለት ሊሆኑ የሚችሉ ሁሉም ውጤቶች ቀድሞውኑ አሉ ማለት ነው። ያልመረጥናቸው መንገዶችና ውሳኔዎችም በሌላ ትይዩ እውነታ ውስጥ እየተከናወኑ ነው። የትኛውም ዕድል ጠፍቶ አይቀርም። በመጨረሻም ይህን አነቃቂ ጥያቄ ላንሳ። ሁሉም ዕድሎች የተሳካለትም ሆነ ያልተሳካለት እውነታ ቀድሞውኑ ካሉ እኛ በየትኛው የእውነታ ቅርንጫፍ ላይ መጓዝ እንፈልጋለን? የዕለት ተዕለት ትንንሽ ምርጫዎቻችን፣ እውነታዊ አስተሳሰባችን እና የምንፈጥረው የስሜት መረጋጋት ወደምንፈልገው የተሻለ እውነታ ለመድረስ እንዴት እንደሚረዱን ማሰቡ እጅግ ጠቃሚ ነው። በሚቀጥለው ጊዜ ስለዚሁ አስደናቂ ርዕስ የበለጠ እንድንማማር ያነሳሳናል ብዬ አምናለሁ። እንግዲያውስ የትኛውን እውነታ በንቃት እየመረጥን እንደሆነ እናስብ። አብረን ስለቆየን አመሰግናለሁ።